አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሉሉ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? አይ እኔ ያለሁኝ አልሐምዱሊላህ። ኢንሻአላህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ኮሜንት አስቀምጡ ማለት ነው። ኢንሻአላህ ዛሬ ደግሞ ይኸው ትንሽ ከድራ እየሰራን ነው ማለት ነው። እሱም ደግሞ ያው ሽንኩርት አርግተናል። ሁለት ስለሆነ ነው እሺ እላችኋለሁ። ያው ምን መሰላችሁ እንትን ብቻ ነው ማለት ነው። ኩሳና ጀዘር ማለት ነው። ጀዘር ማለት ያው ካሮት ማለት ነው። ኩሳ ደግሞ በእኛ ደግሞ ዝኩኒ ነው ተባለ የሚባለው። እኔ አላውቀውም ያ ጀማአ ደግሞ ኪያር ነው የሚመስለው ማለት ነው። የዝኩን የሚባለው ኢትዮጵያ የሚሰሩትን ማለት ነው። ኢትዮጵያ ላይ ማይቼዋለሁ። እዚህ ደግሞ ያው ኩሳ የምንለው ነው ማለት ነው። ኢትዮጵያ ከለሩ ሳየው እንትን ነው ማለት ነው። የኪያር አረንጓዴ ነው፣ ኪያር ይመስላል ማለት ነው። እኛ ደግሞ አሁን ካሮትና ኩሳና እንደገና ደግሞ ፍርፍር ሩሚ፣ ይሄ ትልቁ በርበሬ ማለት ነው። እሱን እየሰራን ነው ማለት ነው። ኢንሻአላህ አብረን እንበላለን ማለት ነው። እሺ ካሮቱ ማሻአላህ ያምራል ማለት ነው። ቪዲዮ እስከ መጨረሻ ይውሉኝ በቅንነት ያ ጀማአ። ሁላችንም ቪዲዮ ስንለቅ በመሃል ማስታወቂያ ስለምናስገባ እስከ መጨረሻ ማየት አለብን ማለት ነው። ያው ስራም ከያዝን ከፍተነው መሄድ ነው። ሰብር አድርገን ማየት ነው እላችኋለሁ። እኔ ረጅም ቪዲዮ ካየሁኝ ለምሳሌ እንደ ላይቭ እንደማጫወሰው ከፍቼ ነው የሚሄደው ማለት ነው። ለምን ያ ሰውን የምወደው ነገር እሱ ስለሚወድ ማለት ነው። ለምሳሌ ለሰው ብለን አይደለም ያየን አላህ ነው ማለት ነው። ስለዚህ በስነ ስርዓት በታማኝነት እንይላችኋለሁ ኢንሻአላህ። እንደዚህ እያያችሁ ማለት ነው። ያው እንትን ውሃ ስለማይጨመርበት ነው። እሺ ዘይቱ ደግሞ ማለት ነው የበዛ ይመስላል። ያው በደረቅ በዘይት ብቻ ነው ማለት ነው የምንጠብሰው እላችኋለሁ ቤተሰብ። ለሁለት ሰው ማለት ነው። እሺ ግን ያረቢ ሙቀት እንዴት እያደረጋችሁ ነው ያ ጀማአ? እረ ሙቀት ሊገለን ነው። 8ኛ ወር ሙቀት ባሰበት ማለት ነው። በተለይ እኔ ዛሬ ቢስሚላህ በጣም ነው የሚሞቀው ማለት ነው። አልቻልንም። ወይኔ ውጭ የሚሰራ ሰው አላህ ይድረስላቸው። አላህ ብቻ ከፊፍ ያርግላቸው ነው። ወላሂ በጣም ነው እንትን የሚለው ማለት ነው የሚሞቀው። ይኸው ዝኩኒ በኢትዮጵያው ልጥራላችሁ ማለት ነው። እኔ አላውቅም ነበር፣ ግን በዚህ አጋጣሚ ፓሚያ ኢትዮጵያ ምንድን ነው የሚባለው? ፓሚያ እኔ እኮ በፊት እኮ አረብ ሀገራት ሳልመጣ ኪያሩ ራሱ ምን እንደሆነ አላውቀው ነበር ኢትዮጵያ ማለት ነው። ብዙም ያው ቤተሰብ ምናምን ስለማይጠቀሙት ያኔ አላውቀውም ነበር ማለት ነው። ግን የፓሚያ ስም ንገሩኝ በኢትዮጵያ ማለት ነው። ኪያር አላቅም ነበር። ኩኬምበር ሲል ሰማሁ ሲባል ሰማሁ የሆነ እሱን ጠይቄ ነበር ማለት ነው በኢትዮጵያ። ስለዚህ ማሻአላህ ማለት ነው። ብር ካላችሁ ኢትዮጵያ የሌለ ነገር የለም ማለት ነው። እንደ አረብ ሀገር የፈለጋችሁትን መስራት ትችላላችሁ ማለት ነው። ዋናው ምንድነው? ፉሉስ አለ ሰውየው። ስለዚህ ብር ካለ ሁሉንም ነገር መስራት ይቻላል ማለት ነው። አላህ ያበጅልን ማለት ነው። እኛም እንደፈለግን በሀገራችን የምንሰራ አድርገን የፈለግነውን እንትን ምንድነው ያስፈለገንን የናፈቀንን እንደ ልባችን ማለት ነው። አላህ ሱብሃነሁ ወተዓላ አገራችንን ሰላም ያደርግልን። አንዳንድ አታሽጩህ ይኸው በጣም አስቸጋሪ ነው ማለት ነው። የሚሰማውም ነገር ከባድ ነው ማለት ነው። ሰው በሰው ተጨካክኗል። ኧረ ጭካኔ ሰው ሆኖ እንዴት ነው ሰውን የሚገለው? ሰው ሆኖ ሰውን እንዴት ነው የሚያርደው? ለሐውለ ወላ ቁወተ ኢላ ቢላህ
ወላሂ እኔ ምን አይነት እንደሆነ ግን እጃቸው ሲያርዱ ራሱ እጃቸው ለሰው ራሱ ስትመቱት ራሱ እኔ እንኳን እንደዚህ አይነት ነገር ስድብ ራሱ ፈራለሁ ማለት ነው። ሱብሃንአላህ ለሰው ራሱ ወላሂ የተናገሩኝ መልስ መመለስ ራሱ አላውቅም ማለት ነው። እንኳን ሌላ ነገር ለሰው ለማሰብ ይቅርና ማለት ነው። ጊዜው ከፍቷል ማለት ነው። አላህ ብቻ ይዘንልን። በጣም ከባድ ነው። እንዴት ነው ከድራይ እንዴት እያያችኋት ናት? ትንሽ ስለሆነ እንቺ ልበላት እንዴ? ምን ሰራው ትንሽ ስለሆነ እየተንኮሻኮሻ አይደለም ያው ብዙ ማለት ነው። ግን እኮ ከድራ ነገር አሪፍ እኮ ነው ማለት ነው። እንትን ሰርታችሁ ብሉ የሚመቻችሁ ልጆች፣ እቤት የማያስቸግራችሁ ልጆች። እኛ አልሐምዱሊላህ የፈለኩት ነገር ልስራ ካልኩኝ መስራት እችላለሁ። ግን ለራሴ ምግብ ወንድ ልጅ ስለሚሰራ የሆነ ብዙ ጊዜ ለራሴ ብዬ መስራት እንትን አይደለም ማለት ነው። አሁን ላይ ሁለት ስለሆነ ያው ትንሽ አንዳንድ ቪዲዮ እየቀረጽኩ ነው በሌላ ምናምን የለቀቅኳቸው ቪዲዮዎች ምናምን እንጂ ብቻዬ ከሆንኩኝ አልሰራም ማለት ነው። እሺ ራሱ እንትን መቅረጡ በጣም ነው የሚያስጠላኝ ማለት ነው። ግን ጎበዝ ናችሁ፣ ምግብ እየሰራችሁ ሰርታችሁ የምትለቁ ልጆች ሁሌ ማለት ነው። ማሻአላህ ብያለሁ ማለት ነው። አያያዙ ራሱ ስትሰሩ ራሱ በጣም አስቸጋሪ ነው ማለት ነው። አሁን ደግሞ የቀረ ነገሮችን ይጨመራሉ ማለት ነው። እስከ መጨረሻ ከኛ ጋር እንድትሆኑ ነው ማለት ነው። ዛሬ ቪዲዮዋ ትንሽ ከፍ ብላለች፣ ታገሷት። እስከዚህ ድረስ ራሱ ካዳመጣችሁ አይደለም እንዴ? ወላሂ እንደ ሰው እኮ ነው፣ ትዕግስት የለም እኮ። ስለዚህ እስከ መጨረሻ ስንበላም ታያላችሁ። እሺ እስከ መጨረሻ ስንበላም እንድታዩ ማለት ነው። ወይኔ ጉንፋኔ ሊያመኝ ነው፣ ጉንፋኔ ሊያመኝ ነው። በዚሁም በቃ ሾርባ ለመስራ ማለት ነው። ሾርባ በዚህ ዝንጅብል ነበር ለጉንፋኑ ማለት ነው። ሰላም አለይኩም፣ እንዴት ናችሁ ቤተሰቦች? ሰላም ናችሁ? እኛ ጋር አልሐምዱሊላህ ደህና ነን። ያው እንግዲህ እንዴት አያችኋት? እንዴት አያችሁት? እንዴት አያችሁት? ያው እንግዲህ አትክልት ጥሩ ነው። እኔ ደስ ይለኛል አትክልት ሁሌ በመገብ ደስ ይለኛል። የሆነ በቃ ቀለል ይላል ስታዩት ራሱ ከለሩ ምናምን ነገር ፉል ሲሆን ደስ ይላል። እንዲህ የሆነ በቃ ስታዩት ያማረ ነገር ስትበሉትም ደስ ይላል ማለት ነው። ሲያዩት ያላማረ ሲበሉት ያቀራል እንደማይሆን እንደዛ ይባላል ነገር እና ይሄንን ነገር ደግሞ በጣም ነው የሚጣፍጠው። እኔ እንጃ ለኔ ብቻ ይሆን አላውቅም። እኔ በጣም ነው የምወደው። ኢትዮጵያ ራሱ በጣም ነው የምመገበው ማለት ነው። እና ከፈለጋችሁ በሳንዱች መልክ መመገብ ትችላላችሁ። ከፈለጋችሁ ደግሞ ሀገር ሲሆን በእንጀራም እንዲህ ደግሞ በዳቦም ዝም ብላችሁ መመገብ ትችላላችሁ። ብቻ ደስ ይላል የሆነ እና ያው እንደምታዩት ግብአቶቹ ሽንኩርት አለው። ያው ሽንኩርት ማንኛውም ነገር ላይ እንጠቀማለን። በነገራችን ላይ ነጭ ሽንኩርት፣ ቀይ ሽንኩርት፣ ዘይት፣ ካሮት፣ ዝኩኒ እዚህ ምንድን ነው ያልሽው? ዝኩኒ ኩሳ እኔ
በኢትዮጵያ ነው የማውቀው። እኔ ደግሞ ኢትዮጵያ አላውቀውም ነበር። በነገራችን ላይ እንትን ነው ከለሩኒ አንድ አልሆነልኝም ነበረ። የኛ ሀገሩ እንትን ምንድነው የሚባለው ኪያር ነው የሚመስለው። ትንሽ ከኪያር ተለቅ ይላል። ተለቅ ያለና እንደዛ ነው። ይሄኛው አላመንኩም ነበር እንደዛ ነው ሲባል። ያኛው ደግሞ ፍርፍሩ ነው። ያው እዚህ ጋር ደግሞ ቲማቲሙን ከፈለጋችሁ በእኔ ዝም ብዬ ነው አንድ ላይ ከተትኩትኝ። ያው ብዙም ማብሰል ስለማልፈልግ ማለት ነው። እናንተ በቅደም ተከተል መጨመር ትችላላችሁ። መጀመሪያ ከቲማቲሙን አስቀድማችሁ ከዛ ፍልፍል ሎሚውን ማድረግ ትችላላችሁ ማለት ነው። እኔ አንድ ላይ ነው ያደረኩት። ያው ብዙም ቲማቲሙ እንዲበስል ስለማልፈልግ ነው። ይጣፍጣል ግን ሰርታችሁ ብሉ። በጣም ነው የሚጣፍጠው። ከለሩ ራሱ አያምርም? በጣም ነው የሚያምረው ከለሩ ራሱ። ያው አረንጓዴ ቢጫ ቀይ ሆኗል በዚህ አጋጣሚ ባንዲራችን የባንዲራችን ከረን የሰራን ማለት ነው። እና ያው ያምራል ማለት ነው። ስትበሉትም ጥሩ ነው። ያምራል፣ ደስ ይላል፣ ይጣፍጣል። ሳንዱሽም አድርጋችሁ ብትመገቡት ደስ ይላል። ከፈለጋችሁ ቅመማ ቅመሞችን ታደርጋላችሁ። ይሁን የተጠቀምኩት ቆንጆ በርበሬ፣ ነጭ ሽንኩርት እና ያው ጨው ነው። ጨውም ከቅመም ነው አይደል የሚቆጠረው? ዋና ግብአት ነው፣ ዋና ቅመም ነው። እንደውም እሱም ማሰል ጨው ከሌለው እንዴት ይበላል? አንደኛ ቅመም እና ይሄን ይመስላል ማለት ነው። እንግዲህ ሲበስል ትንሽ በስል ሲል እናወርደዋለን። ከዛስ ምን ያሟሉ? ከዛ ደግሞ ለዩቲዩብ ደግሞ ምን ያሟሉ? እንግዲህ ያው እኛ እንደዚህ ሰራ ስናደርግ ደግሞ አበረታቱን። ሼር፣ ሰብስክራይብ፣ ላይክ ያረጋች ላይክ ሶሪ ቲክቶክ ጋር ሄድኩኝ ማለት ነው። ላይክ በማድረግ እንድታግዙን እንድንበረታ እና ያው እናንተ ስታበረታቱን ነው እኛ የምንበረታው። ያው እንግዲህ ጨው አድርጌያለሁ። ቆንጆ በርበሬ አደርጋለሁ ሳይበዛ። ያው እንትን ስለሚያቃጥል ነው። የሚያቃጥል ነገር አልፈልግም። ለዛ ነው እና በትንሹ ቆንጆ በርበሬ ያምራል። ሰርታችሁ ሁሉ ይጣፍጣልም። ቤተሰቦቻችሁ እና በደንብ በሰል ሳይል ማውረድ ትችላላችሁ እናንተ። እኔ እንትን ዝኩኒውም ካሮቱም ደስ ስለማይለኝ ነው። አንዳንድ ሰው አይወድም ሲበስል፣ እንዲበሰል ሲል አይወድም። እንትን አትክልት ሲሰራ ያው በእርግጥ በደንብ ሳይበስል ነው ጥሩ ነው የሚባለው። ፕሮቲን አይሄድም ነው የሚባለው። እንትን ሲበስል ፕሮቲን ይጠፋል ይባላል። ትንሽ ጠበስ አድርጋችሁ ማውጣት ትችላላችሁ። እኔ ግን ያው ደስ የሚለኝ እንደዚህ ስለሆነ ነው የማበስለው። እሺ እንደ ፍላጎት እንደ የሰው ምርጫ ነው እና ያው ሲበስል አውርጄዋለሁ። አሁን ያው እንደነገርኳችሁ እዚህ ጋር ለዛሬው በዳቦ ነው የምንበላው። እሺ እንጀራ አንፈልግም ዛሬ። በዳቦ ነው። እሺ ማሻአላ ይኸው መጨረሻ ደርሰዋል ማለት ነው። መጨረሻ ደርሰዋል። ይሄን ይመስላል ማለት ነው። አይዋ ማሻአላ ብለናል። የዛሬው ቪዲዮአችን ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኮሜንት አስቀምጡ። ኢንሻአላህ በኮሜንት መልሳለሁ። ሁላችሁም ላይክም ሰብም ለምታደርጉኝ ኮሜንት ሁላችሁንም ለምታበረታቱኝ ጀዛኩሙላሁ ኸይር ብያለሁ። ከልብ እናመሰግናለን ቤተሰቦቻችን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እላችኋለሁ። የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑልን። አይዋ ያምራል ማለት ነው። ማሻአላህ
እላችኋለሁኝ። ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለናል። ስንጎርስ ብቻ ነው የማታዩን ማለት ነው። ባይ ባይ ብለናል።